እንግሊዝኛ ስለሚከብዳችሁ ብቻ ስራ ቦታ ላይ ዝም የምትሉ ሰዎች ወይ ደግሞ ብዙ ጠንካራ ኢትዮጵያውያኖችና ኤርትራውያኖች ስራ ቦታ ላይ የሚገባቸውን ቦታ የማያገኙበት ምክንያት እንግሊዝኛ ባለማውራታቸው ወይ ደግሞ ደፍሮ ባለመሞከራቸው ምክንያት ነው። በዛሬው ክላሳችን ላይ የምንመለከተው ወሳኝ የሚባሉ ፎርሙላዎችን እንሰጣቸዋለሁ። ከስራ ቦታ ላይ ከአለቆቻችሁ ጋር ሊሆን ይችላል ወይ ደግሞ አብሯችሁ ከሚሰሯቸው ሰዎች ጋር ለመግባባት የሚጠቅሟቸው ቤዚክ መሰረት የሚባሉ ነገሮችን አዚዛቸዋለሁ። ፎርሙላ ስለሆነ የምነግራችሁ በቀላሉ መንገድ ወደ እናንተ ህይወት ወይ ወደ እናንተ ስራ ላይ ማስገባት ትችላላችሁ ማለት ነው። Hello and welcome everybody. This is Brian English again. It's day 6 ስድስተኛ ክላሳችን ላይ ደርሰናል ማለት ነው። Without further ado ወደ ክላሳችን እንግባ። Number 1 አንደኛ ላይ የምናየው polite request ነው ወይ ደግሞ በትህትና እንዴት የሆነ ነገር መጠየቅ ትችላላችሁ ነው። ስራ ቦታ ላይ ሆናችሁ እርዳታ በሚያስፈልግባችሁ ጊዜ just ዝም ብላችሁ help me አትበሉ። help me ስታረጉት የሆነ ትንሽ ሻከር የሚል ነገር አለው help me የሚለው ማለት። ስለዚህ ስሙዝ አድርገን እንዴት በትህትና መጠየቅ እንደምችሉ እንገራችሁ። የመጀመሪያው የምትጠቀሙልኝ could you please ብላችሁ አክሽን ታስቀምጣላችሁ ማለት በቃ could you please ብላችሁ የፈለጋችሁትን ነገር ማስቀመጥ ትችላላችሁ። ለምሳሌ እርዳታውን እንኳን የፈለጋችሁት could you please help me ማለት ትችላላችሁ። ልረዳኝ ትችላለህ ወይ ልረጂኝ ትችላለህ እያላችሁ እየጠየቃችሁ ነው ማለት ነው። ወይም ደግሞ could you please show me how to do this ካላችሁ ይሄ እንዴት መስራት እንደምችል ታሳይኝ ትችላለህ እያላችሁ እየጠየቃችሁ ነው ማለት ነው። የሆነ ነገር እንዴት እንደሚሰራ እንዲያሳያችሁ ከፈለጋችሁ you please show me how to do this ካላችሁ ይሄ ነገር እንዴት ነው የሚሰራው ልታሳይኝ ትችላለህ እያላችሁ በትህትና እየጠየቃችሁ ያላችሁት ማለት ነው። ወይም ደግሞ የሆነ ነገር ሲያስረዳችሁ ኤክስፕሌን ሲያደርግላችሁ በደንብ ግልጽ ካልሆነላችሁ ደግማ አብራራልኝ ለማለት ከፈለጋችሁ could you please explain that again ካላችሁ በቃ ደግመ ኤክስፕሌን ልታብራራልኝ ትችላለህ ወይ እያላችሁ እየጠየቃችሁ ያላችሁት ማለት ነው። ሁለተኛው ደግሞ የሆነ ነገር ክሊር እንዲደረግላችሁ ከፈለጋችሁ ግልጽኝነትን ለመጠየቅ ግልጽ እንዲሆንላችሁ ለመጠየቅ ስትፈልጉ ማለትም ለምሳሌ አለቃችሁ ሊሆን ይችላል በፍጥነት እያወራባችሁ ከሆነና እንድትረዱት ካልቻላችሁ እንግሊዝኛውን ቀስ ብሎ እንዲነግራችሁ ከፈለጋችሁ ምን ማለት ትችላላችሁ? I'm sorry I didn't catch that. I am sorry I didn't catch that ካላችሁ ምንድነው በቃ አልሰማሁትም አልገባኝም እያላችሁ እየተናገራችሁ ያላችሁት ማለት ነው። ወይም ደግሞ መመሪያውን ከሆነ ያልተረዳችሁት I am sorry ትላላችሁ። ያ I'm sorry ነው like ትህትና ለማስገባት ስለምትፈልግ ነው። I am sorry I didn't understand the instruction ካላችሁ instruction ማለት መመሪያ ማለት ነው። ስለዚህ መመሪያውን ካልተረዳችሁት ምን ትላላችሁ? I am sorry I didn't understand the instruction ካላችሁ instructionን አልተረዳሁትም እያላችሁ እየገለጻችሁ ያላችሁት ማለት ነው። አሁን ደግሞ እረፍት ፈልጋችሁ ወይም ደግሞ በጊዜ መውጣት ፈልጋችሁ ከሆነ እንዴት መጠየቅ ትችላላችሁ? አንድ ነገር ግን ልብ ማለት አለባችሁ። እነዚህ አሁን እየነገርኳችሁ ያሏችሁ ነገሮች በንግግር ላይ ላይክ በምታወሩበት ጊዜ የምትጠቀሟቸው እንጂ ደብዳቤ ላይ ወይ ደግሞ ማመልከቻ ላይ የምትጠቀሙቸው አይደሉም። ይሄ ጀስት ንግግር ፊት ለፊት ካለቃችሁ ጋር ወይ ከኮወርከራችሁ አብራችሁ ከሚሰራ ሰው ጋር አብራችሁ ስታወሩ የምትጠቀሟቸው አገላለጾች ናቸው ማለት ነው። ቀደም ብላችሁ መውጣት ከፈለጋችሁ ወይ ደግሞ እረፍት መውሰድ ከፈለጋችሁ እንደዚህ ማለት ትችላላችሁ። Is it okay if I ትላላችሁ። Is it okay if I ትሉና የምትፈልጉትን ነገር ታስቀምጣላችሁ። Is it okay if I take a break ካላችሁ በቃ እረፍት ብወስድ ችግር አለው እንዴ እያላችሁ እየጠየቃችሁ ነው ያላችሁት ማለት ነው። በጊዜ መውጣትን ከፈለጋችሁ ደግሞ በጊዜ early ነው አይደለ? leave ደግሞ መሄድ ነው። Is it okay if I leave early today ካላችሁ በጊዜ በወጣ ዛሬ ችግር አለው ወይ እያላችሁ እየጠየቃችሁት ማለት ነው። just politely ለስለስ አድርጋችሁ እየጠየቃችሁ ነው ያላችሁት ማለት ነው። እንዳልኳችሁ this is not formal በቃል ብቻ የምታወሯቸው ነው እየነገርኳችሁ ያላችሁት ማለት ነው። አንድ ነገር ግን በጣም ልብ እንድትሉኝ እፈልጋለሁ። ማንኛውም ነገሮችን በምታወሩበት ጊዜ ኤኒቲንግ በምታወሩበት ጊዜ አይን ላይ እየተያያችሁ ማውራት ላይክ እናንተን ኮንፊደንስ እና እናንተን ተቀባይነት ይጨምረዋል። ስለዚህ ካለቆቻችሁ ጋር ከማንኛውም ሰዎች ጋር ስታወሩ አይ ኮንታክት ሊኖራችሁ ይገባል ማለት ነው። alright the other one አሁን ደግሞ የምነግራችሁ ስህተት ሰራችሁ እንበል። ያጠፋችሁ ስህተት አለ ወይ የተበላሸ ስህተት አለ። ከዛን አለቃችሁ ምን ይላችኋል? አስተካክሉ የሆነ ነገር ሲላችሁ alright I'm sorry ብቻ ከማለት ይልቅ ምን ማለት ትችላላችሁ ማለት ነው? Thank you for pointing out that I'll fix it ካላችሁ ምን እያላችሁ ነው? በቃ ስላሳወቀኝ ስላሳየኝ ስህተቱን ምን አመሰግናለሁ አስተካክለዋለሁ እያላችሁ ነው ማለት ነው። ቀስ ብላችሁ ሲተለማመዱት Thank you for pointing out that I'll fix it ካላችሁ ስላሳወቀኝ አመሰግናለሁ አስተካክለዋለሁ እያላችሁ እያተናገራችሁ ነው ያላችሁት ማለት ነው። አሁን ደግሞ እንደ መጨረሻ እንደ ቲፕ አድርጌ ምን መሰላችሁ የምጨምረላችሁ ብዙ ጊዜ ኮንፊውዝድ ልትሆኑ ትችላላችሁ ማለት ነው። የሆነ ሰው need a hand ካለ or give me your hand ካላችሁ ምን ማለት እጃችሁን ስጡኝ ምናምን ለማለት ሳይሆን እርዱኝ ለማለት ሲፈልግ ምን ማለት እንችላለን? give me your hand ማለት እንችላለን። or need a hand ብቻ ሊል ይችላል። need a hand ብሎ ሊጠይቃችሁ ይችላል። የሆነ ሰው መጥቶ need a hand ሲላችሁ ምን እያላችሁ ነው? እጅ ትፈልጋለህ ሳይሆን እርዳታ ትፈልጋለህ ወይ do you need help ብሎ እየጠየቀን ያለ ነው ማለት ነው። ስለዚህ እርዳታ የምንፈልግ ከሆነ yes I do ትላላችሁ። ካልሆነ no I don't thanks ብላችሁ መመለስ ትችላላችሁ ማለት ነው።
ሶ ኒድ አ ሃንድ ብሎ የሆነ ሰው ከጠየቃችሁ ማለት ነው እርዳታ ትፈልጋለህ ወይ ትፈልጋለሽ ወይ ያለ እየጠየቀን ያለ ነው ማለት ነው። እነዚህ ወሳኝ የሚባሉና ሁሌም ልትጠቀሟቸው ትችላላችሁ እያሰብኳችሁ ነው። ነገር ግን ሙሉ ስለ ስራ ቦታ ላይ ደግሞ ያላችሁበት ቦታ ላይ ልትጠቀሟቸውን እንግሊዝኛ እንዳስተምራችሁ ከፈለጋችሁ ደግሞ እንግሊዝኛ ኮሜንት ላይ አይ ኒድ ኢት ብላችሁ እንደምትፈልጉት ንገሩኝና በደንብ ይሄኛው 12 ቀን ቪዲዮ ከጨረስን በኋላ እሰራላችኋለሁ ማለት ነው። ሶ እነዚህ ነገሮች ግን በደንብ መለማመዳችሁ አትርሷቸው ማለት ነው። ኦልራይት ታንክ ዩ ፎር ዋቺንግ ባይ እንግሊሽ ላቭ ዩ አል ሲ ዩ ኔክስት ታይም ባይ ባይ